ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው፣ እንደ ሀገርም ውድቀት ነው። እናት እንዴት ሆና ይሆን? በመድኃኔዓለም ስታስቡት እናት ወላድ እንዴት ሆና ይሆን? ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነግበኔ እኮ ነው ይሄ ነገር። ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወጥተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደል ነው፣ ጣሊያንን እኮ አይደለም የገደል ነው። የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? የትኛው እንዲህ አረ በመድኃኔዓለም መንገድ ስተናል፣ በእውነት ሀዲዱን ስተናል። ይሄንን ሁላችንም ወጥተን ልንል ነው የሚገባው። ግዴ ለአማራ ለእሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም። ነገ ሁላችንም ላይ ሊደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ አይደለም እያወራሁ ያለሁት። እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል። ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና